አጀንዳ አላጣንም። ግን ይሄ ደግሞ አጀንዳ ከመፍጠር በዘለለ የሚያስወጣን ነገር በጣም ሰፊና ትልቅ ነው። ይሄ ምቀኝነት አይደለም። እኔ ታናናሽ መምጣታት ደስ አይለኝም ወይም ተመቀኘው እያልኩኝ አይደለም። ነገር ግን በቃ አሁን ለምሳሌ እዚህ አካባቢ መብራት የለም። እሷ ስታልፍ መብራት ተቆርጧል። የፖሎቹ እንትኖች እንዳለ ከመገናኛ ወደዛ ጀርባ ያለው ኮሪደር ያልተሰራ ኤሪያ ስለሆነ ፖሎቹ ቅርብ ናቸው። እንዳለ አሁን ወደዛ መብራት የለም። ከትናንትና ጀምሮ እየተበጠሰ ነው። ብጥስ ነው። ለዛውም እንዲቀጠል ተደርጎ አይደለም፣ ብጥስ ነው የሚደረገው። እሱ እስኪቀጠል መብራት የለ በቃ መብራት የለም እንጂ አሪፍ እኮ ነው። 180 ትይዛለች ምናምን በቃ ባህር ዳር ላይ ምናምን ፋ ነው። ግን እስክትገባ የሚከፈለው መስዋዕትነት ደግሞ ኢትስ ኖት ራይት ነው። አሁን መገናኛ ነው ያለችው። አለምነሽ ታናነሽ ታይጨነው በመገናኛ ሲሄዱ ሹፌሩ ምሳሌ ገላ ገብቶ ነው። እሺ ታብ ሌላው ቢቀር ታብ እታለ ታብ ምን አለፍታል አልመጣም። ምነው ጣንዬ አንቺም አደረገኝ። በሁለት መኪና እንደዚህ እየተጎተትኩ ፋሚሊያንስ ይላል። እንደምታዩት ጣናነሽ መገናኛ አደባባይ ደርሳለች። ዲያስፖራ አደባባይ ማለት ነው። ከማራቶን ፊት ለፊት ቆማ ስታክ በልታ ትገኛለች። እንደምታዩት ነው። ሹፌሩ ለምሳ ዱብ ብሎ ነው። እንደምታዩት ምሳ የሚበሉት በነገራችን ላይ መርከቧ ውስጥ ነው። እንደምታዩት ወደ ውስጥ ገባ ይሉና ምሳ በልተው ይወጣሉ። ውይ እና ምሳ ሊበሉ ገብተዋል መርከቧ ውስጥ ሹፌሮቹ። ለዛ ነው ስታክ የበላው። እንደምታዩት ፒፓው ነው በቃ ሌላ ታሪክ ውስጥ ገብተዋል። ፒፓው ራሱ እንደምታዩት ቆሟል። የሆነ ጥምቀት እያስገባ ነው የሚመስለው ታቦት። የት ነው የምትሄደው መሰላችሁ? ባህር ዳር በዚህ በኩል ትቆሰዋለች እንደዚህ ላና የእኔ ግምት ከባድ ነው። ብቻ እስኪ እንዴት እንደምትሄድ ብቻ እንደምትዩት በስንት ፓትሮል እንደምትታጀብ አስቡት። 1 2 3 የፌዳ እዚህ ጋር አለ። እዚህ ጋር የምትዩት ደግሞ የዚህኛው ተከታይ ነው። ብጥስ ብላ ነው መሰለኝ። ኢትዮጵያነት ክብሬ በጣም ግምትሽ ከባድ ነው። ከቀይ ባህር ብቻ ወደ ባህርማ ብትሄድ ጥሩ ነበረ፣ ግን ወደ ቀይ ባህር የምትሄደው መርከብ ብትሆን አሪፍ ነበር። እንደምታዩት ጣናነሽ በመገናኛ አደባባይ ስታክ በልታለች። እስኪ ገስት እየላካችሁ መግባት የምትፈልጉ ሰዎች መጠየቅ የምትጠይቁት ጥያቄ ካለ ገስት እየላካችሁ ታብታብ እያደረጋችሁ ገባ እያላችሁ እስኪ በታብታብ ገፋ እናርጋት። እስኪ ስታክ በልታ ነው እዚህ ጋር። ዝናብ ቢዘንብ ደግሞ የሌለ ያበደ ነበር ብታዩ። በቃ ታቁት የለ የአዲስ አበባን መንገድ ይዟት ነበር ላጥ የሚለው ቶሎ ትደርስ ነበር። የደረሰች ዲያስፖራ አደባባይ ያው መገናኛ አደባባይ ከች ብላለች። ጣናችን ትንሽ ቆየች ከመጣች። ማራቶን ህንጻ ፊት ለፊት ቀጥ ብላለች። ስታክ በልታለች። ምን